ህግ ሰራ ትችልጅ በምንም ተአም አረማዬ ምን እሺ ግቢውን እኮ ጣቢያ አስመሰልሽ ጣቢያ አይደለም ምን ሲመስል የሴት ጎረምሳ ይዤ ምን ይገርማል እሱስ ልክ ነሽ ይልቅ ፀሐው ሳይበረታ ዞር ዞር አርገትና ከተማውን አሳይተሽ መልሻት እሺ ማነሽ ሻጊቱ እኔ ነው አሁን ስራ የሚሆንብኝ ይሄን አማርኛሽ ማረም ነው ዋ ደሞ ምን ነው የምታርሚኝ አንቺ በሸጊቱ ንግግርም ሆነ ሐሳብ ማፌዝና መቀለድ አይቻልም እሺ በቃ ይመችሽ ማዬ ተከታይኛለሽ እኔ ነው እና ታለምዬ የሆነ ነገር ደረብል አርግ እንጂ ነጠላ ነገር እንደውለታይን በእናትሽ ቶሎ በይ የከተማው ተወላጅ ሳትሆን ኃይለኛ ስለሆንክ ብቻ ተጠቃሚውን ካለ ለሌላ ይደብራል ምኑ ነው የሚደብረው አይ ማለት ይገርማል ማለት ቆይ ምኑ ነው ነገር ይገርም አንተ አዲስ አበባ አልተወለድክም አላደግክም ከች ብለህ ተጠቃሚ ሆንኩ አንተ አልተሳሳትክም አዎ አዲስ አበባ አልተወለድኩም አላደግኩም አውቃለሁ ግን የአዲስ አበባ ልጅ የማያገኘውን ጥቅም ያገኛለው በገገማው ጃስ እያልክ በገገማ ጃስ እያልኩ አይደለም ጠንክሬ ስለምሰራ እሺ ባለ ጊዜ ስለሆንክ ነው እንደሱም አይደለም ታዲያ ምንድነው ሸሄም እኮ ነው ማለት እኔ ለድለኛ ስለሆንኩ ነው ተጠቃሚ የአዲስ ልጅ እድል የለውም እያልከኝ ነው እኔ እንደሱ አላልኩ ለይን እድል ከማግኘት በፊት ብዙ ዋጋ ከፍያለሁ ለዛ ይመስለኛል እሺ ምንድነው የከፈልከው የአዲስ ልጅ ዋጋ አልከፈለም ከፍሏል አንተ ምንድነው እያልከኝ ያለው አይ ነገሩ ገርቦ ቢኒያም እኔ በዚህ ጉዳይ ካሁን በኋላ እንደዚህ አይነት ወሬ አታውራኝ በእናትህ እንዴ አንተ ሂድ የመኪናውን ተራ ተቀበል ተነስ ሂድ የኛ ሰፈር ይሄንን ይመስላል ከመንደሩ እንደወጣሽ የምታይ አይነን ነው አይኔ እኮ ጉር ነው ያየው አንቺ እንደው በቴሌቪዥን በድራማ በዚህ ላይ እናት ለካ እንዲህ ሸጋናት ማን ደግሞ ሸጋ የሆነች ዋ ከተማቱ ከተማውንማ ገና መሳየሻታ እና እስካሁን ያየነው ምንድነው አይማ ሰፈር ይባላል አንድ አካባቢ እናንተ ጋር መንደር እንደምትሉት ማለት ነው አሁንስ ገባሽ ደግሞ ምን ሊያሳየኝ ይሆን እዚህ ድረስ ያመጣኝ አንቺ ማን ያሳየኛል ኧረ እኔ ሀገሬን ታቦት እያመሰገንኩ ነው ሰማዕቱ ጊዮርጊስን ነው እንዴ ለነገሩ እኔ አንድ ማውቀው ሰው አለ በጊዮርጊስ የሚምል በስሙም ከለመንት የማይጨክን ባልንጀራሽ ነው ወይ ባልንጀራሽ ኧረ ጠላቴ ነው ሁሌ መንገዴ ላይ እንደተጣላን ጊዮርጊስን እጣላሻለሁ ይለኛል ሁሌ እንደዛተ ነው በስመ አብ ወልድ መጣላቱ ሲሆን ደግሞ መሀለው ምን አመጣው ባክሽ በተራ ነው የምንጣላው ተረንጎ ተራ ነው ለሚተራ የሚያጣላችሁ ደግሞ ወይ ጉድ የምን ተረንጎ ተራ ነው የምትይው የታክሲ ተራ አታውቂም የታክሲ ተራ እንዴት ነው ማላቅ መጀመሪያ በደንብ አስረጅኝ አንቺ ለነገሩ አንቺም ከማስረዳ ጓደኛዬ ጋር ደውል ይሻለኛል ባክሽ ይኸውልሽ አንቺ እኔን ማሳጣት ተመስገን አምላኬ ለሱ ምን ይሳናዋል እህቴ እንኳን ደስ ያለሽ ይሁን ግድ የለም እስካሁን ስጠብቀን የለ ተመስገን በያንቺም በቃ ንገሪያ ስትኝ እነግራታለሁ መቼም ደስታዋን ማየት ነው አለቀ እኮ ቢዛ ካገኘሽ ቀላል ነው ሌላው ዳው ግብስ ነው አዎ ሊዱ ደህና ናት ያው መቼም እንደምታውቂያት ናት ሸግዬም ከሷ ጋር ነው ውሏ አይዞሽ ምንም አታስቢ እንግዲህ ሸግቱም አንቺ ጋር ልትመጣ ነው እዚህ ብዙም አትቆይም ቻው እህቴ ቻው ሰላም ሁኚ ሰላም ያገናኘን እናቴ እሺ አሜን እህቴ አሜን ተጋቡ ምንድን ነው ያልከው ይርታ በስተት ነው ምን ልጠይቅህ ይፈልጋል ማለቴ አንተ እዚህ ከተማ ሳትመጣ ገጠር እያለ ልጅ ነበር አይደል ልጅ ነበርኩ እዚህ እንደምትፈረዛም ትፈራ ነበር የሚገርም ልጅ እያለው ገጠርን በጣም ነበር ይፈሩ ያው ታድለ ማለቴ ምን ነው ታድለ የሚያስብለው ያው ኃይለኛ መሆን የፈለከው ነገር እንታገኝ ይረዳል አይደለም አዎ ለጊዜው ሊሆን ይችላል ግን እድሜ አይኖርም ጊዜ አይኖርም ማለት ጉልበት ወይም ኃይል ያረጃል ስለዚህ በጉብዝናና በጥንካሬ ጊዜ መያዝ ያለብን ነገሮች ያዝ ብሎ አባቴ መክረኝ ነው ጥሩ ብልሃት ነው ይዲያን መኪና ተቀብቶ ነበር ቆይ መጣ እየመጣ ነው ጓደኛዬ እንደዛ ጠፍሽ ብቻ በዚህ ፀሐይ ወክልና አደርግ ነው እንዳት ዘመዴን አስተዋወቅሻ
አዎ ከሆነ ገጠር የመጣችው ያክስትሽ ነች። ስሟም ሸጊት። እሺ ከዛስ? በቃ ለእሷ አንዳንድ ቦታ እናሳያታለን። ከዛ ሻይ ቡና እንላለን። በቃ ከመቼ ወዲህ ነው ደግሞ እኔ ሳልሰማ